እሺ ጉዞ ወደ ሳንታ ካትሪን እየጀመርን ነው። እንግዲህ የመጀመሪያው መድረሻ ስቴሽን ላይ እንደደረስን ቀጣዩን እናደርጋለን። ወደ ሴት እሺ አሁን ያለነው በሳንታ ካትሪን ግርጌ ጋር ነው ያለነው። ለእግዚአብሔር ፈቃድ እንግዲህ መንገድ ጀምረናል፣ እየሄድን ነው። እንግዲህ የሙሴን መንገድ በዚህ መልኩ ነው እየጀመርን ያለነው። ሰዓታችን እንግዲህ ከሌሊቱ 8 ሰዓት 10 ጉዳይ ላይ ነው ጉዞ የጀመርነው። ለእግዚአብሔር ፈቃድ ሁላችንም በቅድስት ሳንታ ካትሪን ገዳም ጋር በጸሎት እንጀምራለን። ማናት ደርስም ያልከኝ እሺ እንግዲህ እግዚአብሔር ይመስገን፣ እግዚአብሔር ረድቶ ወደዚህ ቦታ ላይ ደርሰናል። እንደምታዩት እንግዲህ ፀሐይዋ ሉጣ እያለች ነው። ይህንን ተመልክተን እንግዲህ የጋራ ጸሎት አድርገን ፈርተን እግዚአብሔርን አመስግነን ታችን እንወርዳለን። አሁን ያለነው እንግዲህ በሙሴ ጽላቱን በተቀበለበት ቦታ በሲና ተራራ ላይ ነው። ይህ እንዲሆን ደግሞ የፈቀደ እግዚአብሔር ስሙ ይባረክ። እንደምታዩት እንግዲህ ፀሐይዋን እየጠበቅን ነው ጎህ እስከምትቀድ ድረስ። ሁላችንም በዚህ ቦታ ከየዓለም ክፍል ሆኖ ተሰብስበን ያለ ነው። እግዚአብሔር ይመስገን ሁላችንም በዚህ ቦታ ላይ ስላደረሰን ክብር ለእግዚአብሔር። ኧረ በደንብ አስርቱ ትእዛዛት የተጻፈባት ጽላት የሙሴ ጽላት የተቀበላት አስርቱ ትእዛዛት የተጻፈባት ጽላት የሙሴ ጽላት
ትእዛዛት የተጻፈባት ጽላት ዘሙሴ ጽላት እንግዲህ ተመልካቾቻችን እግዚአብሔር ይመስገን እዚህ ቦታ ላይ በሰላም በጤና ጠብቆን እዚህ ደርሰናል። እንግዲህ ምዕመኑ ደግሞ ደስታውን በእንደዚህ አይነት ሁኔታ እየገለጸ ነው። አመልማለ ዳዊት ጽላተ ሙሴ እያለ እያመሰገነ ነው። እግዚአብሔር ይመስገን። በጣም ደስ የሚል ጊዜ እያሳለፍን ነው። በሙሴ ተራራ ላይ ነን ያለነው። እንግዲህ እዚህ ላይ 10ቱን ትእዛዛትን የተቀበለበት አባታችን ሙሴ የጸለየበት እንደገና ቤተ መቅደሱ ደግሞ እንደምትመለከቱት እንደዚህ ነው። አጋጣሚ ስንደርስ እንግዲህ ግሪክ ኦርቶዶክሶች ደግሞ ውስጥ ጸሎት እያደረጉ ነው። እኛም ግን ቦታው ላይ ስለደረስን የራሳችንን ጸሎት አድርገን ጧፍ አብርተን እግዚአብሔርን አመስግነን የፀሐይዋን ድምቀት እጅግ በሚደንቅ ሁኔታ አይተን ደግሞ የሚደንቀውና ደግሞ የሚገርመው ሶፎንያስ የሚባል ሕፃን ትንሽ 2 ዓመት ያልሞላው ልጅ አብሮን የበረከቱ ተሳታፊ ነበረ። እንደዚሁም ወንድማችን ቢንያም ደግሞ አይመጣም የተባለው እግዚአብሔር አምላክ ሞገስ፣ አቅም፣ ብርታት፣ ጉልበት ሆኖት ደግሞ በዚህ ቦታ ላይ ተገኝቷልና እግዚአብሔርን እጅግ አድርገን እናመሰግነዋለን። በጣም በጣም ደስ ብሎናል። እጅግ የሚገርምና ድንቅ የሆነ ጊዜ እያሳለፍን ነው። እንግዲህ በዚህ ቦታ ላይ የተገኘ ነው ለቁስቋም ህዳር ላይ መተን ነው። አሁንም ደግሞ እግዚአብሔር ይመስገን ይህ ፕሮግራም ላመለጣችሁ ደግሞ ሰዎች ከጥቅምት 19 እስከ የካቲት 1 ድረስ ለአስተርዮ ማርያም ደግሞ ፕሮግራም እናዘጋጃለን። ዛን ሰዓት ላይ ደግሞ መታችሁ እግዚአብሔር እንድታመሰግኑ እንጋብዛለን። ስልካችን 0947 21 21 21 ነው። 0947 27 27 27 እንግዲህ እናትና ልጁን የሚረሳ የለም። ስልካችን በጣም ቀላልና በቀላሉ የሚያዝ ነው። ተመዝገቡኑ አብረን መተን ደግሞ ከእናንተ ጋር እግዚአብሔርን በድጋሚ ለአስተርዮ እናመልካለን፣ እናመሰግናለን። እግዚአብሔርን እጅግ አድርገን በሚያስደስት ዝማሬ በቦታው ላይ ተገኝተን ክብርን እንሰጣለን። በጣም ደስ የሚል ነው። የሚገርማችሁ ነገር የጧፉን ድምቀት እያዩ ብዙ ነጮች አብረውን ነበሩ እና የተለየ ባህል አለን፣ የተለየ ውበት አለን እና በዚህ ቦታ በመገኘታችን ለብዙዎች ድምቀት ሆነናል እና እግዚአብሔር ይመስገን። እግዚአብሔር እጅግ አድርገን እናመሰግናለን። ወንድማችን ቢንያምን ተመልከቱት እንዴት በርትቶ እዚህ ቦታ ላይ እንደመጣ እንደተገኘ። አይደርስም የተባለው ልጅ ነው እንግዲህ የደረሰው። ክብር ለእግዚአብሔር ይሁን። በጠፉት እና በተመለሱት ነፍሳት የሚደሰቱት የሰማይ መላእክቶች ጭምር ደግሞ እጅግ በጣም ደስተኞች ናቸው። እኛም በጣም ደስ ብሎናል። ወንድማችን ከኛ ጋር ሆኖ እንደዚህ እግዚአብሔርን ሲያመሰግን በማየታችን እጅግ በጣም ተደስተናል።